እጅግ በጣም አዛኝና ሩህሩህ በሆነው ስም አላህ። ረብ ሽረሕ ሊ ሰድሪ ወየስር ሊ አምሪ። በዚህ ቻናል የተለያዩ የሰሓባዎችንና የነቢያቶችን ታሪክ እንዲሁም የታቢዕዮችንና የሳሊሖችን ታሪክ የምንዳስስበት ፕሮግራም ይሆናል። ነሽር ቲዩብ። ለቤቱ አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ ይህንን ጣፋጭ ፕሮግራም አብረን እንዳስሰው። ለሌሎች ሼር በማድረግ የኸይሩ ተካፋይ ሁላችንም እንሁን። የዛሬው ፕሮግራማችን ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም፣ እኒህ ታላቅ ነቢይ የዓለም ብርሃን፣ እኒህ ታላቅ ነቢይ ድቅድቅ ባለችው በበረሃ ከተማ መካ በተሰኘች ከተማ ላይ ተወለዱ። ለመወለድ ውስን ወራት ሲቀራቸው ከዚህ ዓለም አባታቸውን በሞት ተለዩ። ገና ከመወለዳቸው በፊት የቲምነት ጀመራቸው። እኒህ ታላቅ ነቢይ ከተወለዱም በኋላ ከእናታቸው ጋር የመኖርና እናታቸውን ጡት መጥባት እድሉን አላገኙም። ይባስ ብሎ ከመካ ውጭ ወደ ሆነች ገጠራማ ቦታ ዘመድ ካልሆኑ ባዳ ከሆኑ ማህበረሰብ ጋር አላህ ከነሱ ጋር እንዲያድጉ ትዕዛዙን አስተላለፈ። ይህ ታላቅ ነቢይ ከተወለደ ከወራቶች በኋላ አያታቸው ወደ ገበያ ይዟቸው ወጥቶ እሳቸውን የሚያሳድግ ሰው ለመፈለግ ይዟቸው ይወጣል። አንዲት እድለኛና በቤቷ ትልቅ ኸይር እንዲገባ አላህ የወሰነላት ሴት እንደ ድንገት ያገኛሉ አያታቸው። ይህች ሴት እሳቸውን እያጠባች ለማሳደግ ከአያታቸው ጋር ተስማማች። የስምምነት ውላቸውን ከጨረሱ በኋላ ይህች ሴት ወደ ገጠራማይቱ ቦታ መንገድ ታቀናለች። በመንገዷ ላይ ካጋጠሟት አጃኢብ የሆኑ ነገራቶችን ታካፍለናለች። እንዲህ ትላለች፣ ወደ ገበያው ስመጣ ከሰዎች ኋላ ነበር የምመጣው። ነገር ግን ነቢ ሙሐመድን ሰለላሁ ዐለይሂ ወሰለምን ተሸክሜ ሲሄድ መጓጓዣዬ የበለጠ አቅም አመጣችና ጉልበት አመጣች። ከሁሉም ሰው ቀድሜ እቤቴና ሰፈሬ ገባሁ ትላለች። ምክንያቱም በላዩ ላይ የነበሩት የዓለሙ እዝነት ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ነበሩ። ይህች ሴት አሁንም ታሪኳን አላቆመችም። እንዲህ ትላለች፣ ልጄን ከዚህ በፊት ጡት በማጠባው ጊዜ ጡቴ እየደረቀ ያለቅስብኝ ነበር፣ ሌሊት እንቅልፌን አጣ ነበር ትላለች። ይህ ታላቅ ነቢይ ወደ ቤቴ ከመጣ ወዲህ ግን ጡቴ ሞልቶ ሁለቱንም አጥብቼ ይፈስ ነበር ትላለች። ከዚህ በፊት የማልባቸው ላሞች በቤቴ ነበሩኝ ትላለች። ነገር ግን የማልባቸው ነገር እየጠፋ ጥጃዎቹ በረሃብ ይሞቱ ነበር ትላለች። ይህ ነቢይ ወደ እኔ ቤት ከመጣ ወዲህ ግን እንስሳዎቼን ጧት እለቃቸዋለሁኝ፣ ማታ ተመልሰው ይመጣሉ፣ ሆዳቸው ሞልቶ ጋታቸው ሞልቶ ትላለች። ምክንያቱም ይህ ነቢይ በቤቴ ነበረ ትላለች። ይህንን ክስተት ከልቧ ያስተዋለች ሴት ግን ከተወሰኑ ዓመታትና ይህ ታላቅ ነቢይ ከጎረመሱ በኋላ የነቢዩ ቤተሰቦች ይመጡና ልጃችንን ስጪ ሲሏት ሻፈረኝ አልሰጥም እኔው ጋር ይደጋለች። ነገር ግን የአላህ ውሳኔ ግዴታ መፈጸም ስላለበት ግዴታ ወደ መካ መመለስ ነበረባቸው። የመካ ሕይወታቸውንና እድገታቸውን በሚቀጥለው ፕሮግራም በሚያምርና ውስጥም በሚያረካ መልኩ የምንዳስሰው ይሆናል። እስከዛ ድረስ አላህ ከእናንተ ጋር ይሁን። የአላህ ጥበቃ ከእናንተ ጋር ይለያችሁ። የተሰማችሁን ነገር ኮሜንት ላይ ጻፉ። በሚቀጥለው ፕሮግራም የማንን ሰሃቢይ ታሪክ ይዤላችሁ እንደምመጣ ጻፉልኝ። ወባረከላሁ ፊኩም። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ።